ገና ምላስ አለን እኛ እንፈራለን ማናችንም ምላስ አለን አለ ረጅም ነው ከሳብ ነው ግን ምላሳችን በወጣ ቁጥር አይምሮአችን ይለካል ስለዚህ እውነት ለልጅ የምታስብ እናት ከምንም በላይ ምላሷን ነው የምትቆጥበው አነጋገር እናት ከሆንሽ ምላስሽን ትቆጥበሽ አንተ እናት እንዴት ሆነ አንተ እቺ እናት አይደለችም ልጅ መጀመሪያ ከወላጆቹ የሚማረው ባህሪ አስተዳደግ እኔ ልጄ ራሱ የሆነ ነገር ሲያደርግ መጀመሪያ ሰምቼው ብዬ እኔ መመክረዋለሁ የምመልሰው መንገድ እመልሰው በንግግር ነው የምፈታ እኔ እናት እንዴት ሆነ ከሌ እንዲሆነ በዚህ ወጣ እኔ በቃ ልጅ ማለት ማሳደግ ማለት ከስነ ስርዓት ይጀምራል እኔ ደግሞ ልጄን ከምንም በላይ ስነ ስርዓት አስተምራለሁ ልጄ በአሁን ሰዓት ትክክለኛ መንገድ ላይ ነው እሺ ስለዛ ለልጆቻችሁ ማለት ሁላችሁንም አይደለም የምትሳደቡትን ስድብ እየተሳደብሽ 24 ሰዓት የሰው ቤትን እንትን ኩሽና ገብተሽ እያቦካሽ ልጅሽ ካንቺ ምን ይማራል ሐሜት ስድብ ምን ይማራል እኔ ግን ከሰው ጋር ስለታየው ብቻ ያንን ነገር እንትን ይላል ማለት ነው አይደለም መጀመሪያ አንቺ ስነ ስርዓት ልመጂስ ልጅሽን ስነ ስርዓት ለማስለመድ ከዛ በኋላ ሂጂና ስለሰው ጓዳ አውሪ የራስሽን ጓዳ በደንብ አርገሽ አስተካኪና ማለት ነው ኦኬ ያ ይቀድማል ከዛን ደግሞ ግዴታ ምላስ አለንና እንፈራለን የሚፈራው ምድር ላይ ሰማይ ላይ የሁልጊዜው የዘላለሙ ንጉስ እሱ ብቻ ነው የሚፈራው ከዛ ውጪ ማንም ስልጣን የለውም ምድር ላይ አይደለም ቲክቶክ ማለት እኮ ልክ ከዚህ ጋር ኦፍ ስናረጋው ሁሉም ነገር ይጣፋል እሺ እኔ ቲክቶክ ላይ ዘር ከዘር ሃይማኖት ከሃይማኖት ምን ከምን እያቧኩ አልኖርም ቲክቶክ እልም ይላል ውሽዬ የትናት ሰራለው እጅግራለ ባለሙያ ነኝ ኦኬ ቲክቶክ እልም ቢል አብራችሁ እልም የምትሉ እናንተ ተጨናቁ በሐሜት የምትኖሩ በሰወሬ ዘር ከዘር በማቦካት እኔ ሃይማኖቴንና ዘሬን በአመት 3 ያልቀያየርም ለብርስል ኦኬ ስለዛ እንከባበር እዛው ጥጋችሁን ያዙ ከላይለ ምላስ ስላለን ብቻ እንፈራለን ውሽዬን እንደፈለግነው እናስረቀሳለን እዛ ድሮ ቀረሱ ዘብረት ኦኬ እዛው አንቺ ስለኔ ወጥተሽ ስታወሪ እኔ ስላንቺ ወጥቼ አወራለሁ ያ ነገር አይመጥነኝም ስላልኩ እንጂ ካንቺ ጋር አልወርድም ብዬ ነው እንጂ ዘረጥጥሻለሁ ስርጥጥ በተለይ የልጄን ስም ከጠራሽ አታቂኝም አላቅሽም በትልቁ አካውንቴ ገብቼ ነው የምዘረጥጥሽ ሰው በትልቅነቱ ካልተከበረ ይሄ ችግር ነው ሰው ትልቅ አንዳንዴ መልስ የማይሰጠው አንድ ሰው ሲሰደብ ምን ሲል አንደኛ አይመጥነኝም ስድብ ብሎ ካመነ ነው ሁለተኛ በእድሜ ስላከበራችሁ ነው እንጂ በዚህ ማንንም አይፈራ እኔ ያስረቅሳታለሁ ማነሽ አንቺ የምታስረቅሽኝ ህይወት አገላብጦ ያስረቀሰኝ ይበቃኛል ደሞ ላንቺ ብዬ ላርቀስ ቁጭ ብለሽ እዛ አረቄሽን ለቅጠሽ አፍሽን ለምከፍቺ አፍሽን በከፈትሽ ቁጥር አይምሮሽ ይለካል አለ ያኔ ያመራ የሚፈራሽን ፈልጊ የምነቃ ተነፈስኩ ለማን ብዬ ልጨነቅ ለማን ብዬ እድሜ ለምትሉ ደግሞ ለማን ብዬ እናንተም አላችሁ በስንት አመታችሁ እሺ ገዳሜ ስትሉ በስተርጅና እናንተን አይቼ ነው የሞተው ሞራሌ የተነሳ ሰምታችኋል ኦኬ
Yes, send message to Abdul Latif. Okay. ወደ ስራዬ ልመለስ እናቴ። Hello, Abdul Latif. Hello. Hello. Abdul Latif. Abdul Latif. How are you?